ሴት ላይ ነኝ ቅዱሴ፣ ይህን እንዳትጠራጠር። እኔ ራሱ ምን አለ 10 ዓመት ሆኖኝ ባዩኝ እያልኩ ነው። አሁን ራሱ ጌታ ምስክሬ ነው። 10 ዓመት ሆኖ ባዩኝ፣ 6 ወር አልፎ ዓመት ሆኖ ባዩኝ። የዛኔ እንደሚከተሉኝ ስለማቅ የሚከተሉት እኔን ሳይሆን የእግዚአብሔርን ቃል ተከትለው ወደዚህ እንደሚመጡ እርግጠኛ ነኝ። በእኛና በጌታ መካከል ደላላ እንደማይኖር እርግጠኛ ሆኜ ነው የምናገረው። ደላላ አይኖርም። ከዛ በኋላ በነፃ የተሰጠን ፍቅር በቀምቀማ የምታመጣው በሆነ ሰው የሚመጣ አለ። ምህረት የለም። ያንን ነገር እንዴት አድርጌ ማስረዳት እንደምችል ቀኑ ፎርዋርድ ማድረግ ቢቻል 20 ዓመት አድርሸው ቁጭ ብዬ ታይኛለህ። ይዛኔ ለዛ ክብር ደግሞ እግዚአብሔር እንደሚያበቃኝ እርግጠኛ ሆኜ ይኸው ይቻለች። እችን ቪዲዮ ሪከርድ አድርግ፣ እችን ቪዲዮ ለታሪክ አስቀምጣት። ምክንያቱም የምንነጋገርበት ከሆነ ስለምንሆን መቼ የዛሬ 10 ዓመት የዛሬ 20 ዓመት የዛሬ 30 ዓመት እግዚአብሔር እድሜ ከሰጠኝ የዛሬ 30 ዓመት የዛሬ ዓመት ልንገርህ አይደል መድረክ ላይ ታገኘኛለህ። የዛሬ ዓመት እግዚአብሔር መልካም ነው። መጽሐፍ ቅዱስ የድህነት ትምህርት በደንብ እማራለሁ። ስለ መጽሐፍ ቅዱስ እኔ እንዳሁት ለማወቅ ሞክራለሁ። ጸሎት አድርጋለሁ። በዛ የዛሬ ዓመት ሪመምበር የዛሬ ዓመት ስለ ጌታ ምስክርነት ሙሉ በሙሉ ከዛ በኋላ የምፈልገው ምንድን ነው? እዚህ ቲክታክ ላይ ያዙ ይልቀቁኝ ብለው ግሩፕ ሰርተው በአማላጆች ቁጭ ብለው ያዙ ይልቀቁኝ እያሉ የሚያሳዱ ሰዎች ስላሉ እነሱ ጋር መምጣት ነው የምፈልገው። ለብቻ ቁጭ ብዬ እያንዳንዱን መልሳቸውን ከብቤ በ9 በ10 ሰው ተከብቤ እነሱ ጋር መነጋገር ነው የምፈልገው። ያ ነው የኔ ህልም። እነሱን አምጥቼ ወደ ጌታ እንዲሁ እንደወደዳቸው እንዲሁ እንዳከበራቸው እንዲሁ እንደሚያኖራቸው ቁጭ አርጌ እዛው እንደ መኪና ፈታትቼ ግጥምጥምጥም አርጌ ሰርቼ አመጣቸዋለሁ። ፈታትቼ ነው መገጥማቸው። ይቺን ቃል እንዳትረሷት። የዛሬ ዓመት እንገናኝ። እስከዛ ቅዱስ ይቀጥልልኝ። በቃ ለእኔ ብዙ ጊዜ ጥያቄ ነው የመለስከው። እኔ ውስጥ የነበረው ነው የምነግርህ። ዮኒ እንዳንተ ማለት ታመን ሰው ነበር። የምሬን ነው የምልህ። እኔ ለዛ ነው ምረዳ ወዳጄ፣ በጣም በጣም እረዳሃለሁ። እኔም እንዲህ ነበርኩኝ። ከአንድ ወር በላይ አይሄድም ምናምን እያሉ በጣም ተስፋ የቆረጡብኝ ሰዎች ነበሩ። አሁን ይመለሳል ምናምን፣ አሁን ወደ መጠጡ ያባት አታልቅስ። እግዚአብሔር መልካም፣ ደስታው ነው የሚያስለቅስ። አይ ነው እና ሰዎች ብዙ ይልሃል። ይሄ የታወቀ ነገር እኮ ነው ማብረጠ this is known። እንዲያውም እኔ ቢያንስ ሶሻል ሚዲያ ላይ ስለሚያቆኝ በእኔ ተስፋ መቁረጣቸው ደስ ይለኛል። ለመሰለ ጌታ አይቆርጥማ፣ ጌታ ይችላል። በሰው ቢሆንማ የሆኒ ማኛ እኮ ድሮ ጠፍቻለሁ። በትቢቴ አመዶኛል። አልዋሽ አየህ፣ ዛሬ 9 ዓመትን ከጌታ ጋር ነህ። ክብሩን ጌታ ይውሰድ። በየጊዜው ምን እየሆነ ነው የሚሄነው? ውስጥ ቡቅ እያለ ነው የሚሄደው። የእግዚአብሔርን ቃል መፈለግ ላይ ነን። ለእግዚአብሔር ለመታመን ለእግዚአብሔር ለመኖር ሌሎች እንዲድኑ የምትሰራው ምን ንገራቸው እስቲ። ከእኔ ክርስትናን ወደ ከአቡነ ገብርኤል ንግግር በኋላ ስንት ሰው በአንተ ቤት መጥቷል? ንገራቸው እስቲ። ጌታን ተቀብሏል? እኔ ጋር በጣም ከቁጥጥሬ ውጭ እየሆነ ነው። ኢቨን ጌታን ሆን ይኸው ከአንተ ጋር ከገባው በኋላ በቂ እንቅልፍ ራሱ የትኛው አይደለም። ያውቃሉ እኔ ጋር የሚማሩ ልጆች በጣም ብዙ ሰው ነው ማስተምሩ። በጣም ብዙ ሰው ጌታን የተቀበሉ 2 ግሩፕ ላይ ነው ያለው። 2 ግሩፕ። የመጀመሪያው ግሩፕ 11 ሰው ደህንነት ይጀምር። ደህንነት ፕላትፎርም ቮይስ ሪከርድ አድርጌ 30 ደቂቃ እንዳይሰለቻቸው አድርጌ ሊንክ ተሰርቶ ኦዲዮ ደግሞ በቪዲዮ ከነጥቅስ ፋውንቴን ምና እንዳይሰለቻቸው ተደርገው 11 ሰው ለብቻ አለ። እዛ ጋር ደግሞ 9 ሰው ደግሞ ለብቻው አለ። 2 ደህንነት የጀመሩ 2 ግሩፖች አሉ። ሰው ማለት ነው። ሰው ሌሎችም አሉ። በእኔ ጋር ራሱ የመጡ እኔም እየተማርኩ ነው አልኳቸው።
ጌታን ያገኙ ብቻ ነው። እኔ ምንም የማደርገው ነገር የለም እያልኳቸው ናቸው። ሀያዎቹ ጌታን ያገኙ ብቻ ናቸው። ሌሎቹ ደግሞ በጣም በብዛት ባክ ያደረጉ ሱስ ውስጥ የገቡ ስፔሻሊ ዩሮፕ የሚኖሩ አሜሪካ የሚኖሩ ኢቨን ኢፍ ኢትዮጵያ የአንተ ጓደኞች በጣም ብዙዎቹ በጣም ብዙ ይነግሩሃል። ትምህርት የጀመሩ እነ ቲጂም በደንብ አድርገው ይነግሩሃል። በጣም ብዙ ናቸው። በጣም ብዙዎቹ ትምህርት ጀምረው ጥያቄ በመጠየቅ ውስጥ እስከ ዛሬ ኢቨን ኢፍ ከአንተ እኩል ሳምንት የሰጡን ሰዎች ነበሩ። ከአንተ እኩል በቃ የሆነ መልስ ካልተሰጠ ለእኛም መልስ አይሰጥም ብለው ከአንተ እኩል ሳምንት ሰጥተው ዲሳይድ አድርገው ደግሞ አሁን ደግሞ ገና እያወሩ ያሉ ዲሳይድ ለማድረግ ገና ጥያቄ መጠየቅ አለባችሁ። ዝም ብላችሁ ከእንትን እንዳትሉ። ግራ የገባችሁን ነገር በሙሉ ጠይቃችሁ መልስ ስታገኙ ነው። እኔ መልሴን ስላገኘው ሙሉ በሙሉ መልሱ ምን መሰላችሁ? መልስ የለም ነው መልሱ። መልስ የለም ነው። አሽሞንሙኖ ችግር የለውም እኮ ቅዱሳንን ይሄ ገድላትን መቀበልም አለመቀበልም ትችላለህ። ችግር የለውም እኮ ለመከራከያ በማይሆን እኮ ነው። ምን ችግር አለው? ይሄ መልስ አይደለም። ዋይ ዩ ራይት ኢት ዴን? ለምን ጻፍከው? ዋይ? መጽሐፍ ቅዱሳዊ ያልሆነ ነገር በሰው ልጅ ትከብራለህ ተብሎ ሲባል ለምን ጻፍከው ስለ ያንን አሽቀንጥር መጣል። አይ ማመንም አለማመንም ይቻላል እያልክ አትመልስልኝም። Those are the problem we have. ይኸው አሁን ይመጣል ወደ ርዕሱ። ታፕታፕ እያደረጋችሁ ወደ ርዕሱ ይመጣል። ቅድስት ድንግል ማርያም ለፍርድ ትመጣለች ብሎ ዘበነ እያስተማርልን ነው። ከነ ማስረጃውን ያስቀመጥኩልን ለታሪክ ለፍርድ የምትመጣው እመቤታችን ናት። እሱንም ይመልሱልህ። የእኔ ጥያቄ አይደለም። እሱን ያስተማረ ናትሚ። ስለዚህ ፍርድም የምትፈርድ ከሆነ ቴክኒካሊ እየተመለከች ነው እያልከኝ ነው። እየተመለከች ነው ብለህ ነው የነገርከኝ። ሰው እነዚህ መልስ ስለሌለ አዳኙን ትተን ወደ ሌሎቹ እየሄድን ስለሆነ ለዛ ነው ወንጌል ያስፈለገው። ሌላ ነገር የለውም። እና ወደ ጉዳይ ሄድልኝ እና ሲጨንቅ የሆነ በፍቅር ስለ እግዚአብሔር ስትናገር ሳይ ትንሽ ተሰምቶኝ ነው። ምኑን የተሰማኝ? እንዲህ ሲሉ ነበረ። ምን ሲያደርጉ ነበረ? ነገ ይሄ ሰው የማይረባ ጠጪ ነው፣ ሰካራም ነው። ይሄን ነው ጌታ የሚያነሳው። ዳዊት እኮ ማን ያውቀው ነበረ? የወለደው አባቱ እኮ ቦታ አይሰጠውም እንዴ? እሱ የእሱን ታሪክ ረስተዋል። የወለደው አባቱ ትዝም አላለው ምንም። እንትኑን ቅባቱን ተፈልጎ በደንብ እንዲያውም አንተ ታብራራል። ቅባቱ እንትን የሚቀበለው ተፈልጎ ልጆቹን በሙሉ ቢጠራ ወፍ የለም ወፍ። እሱ ከብት እየጠበቀ ነበር ዳዊት፣ የበግ እረኛ። እሱ ገና ሲመጣ ነው መፍለቅለቅ የጀመረው። ስለዚህ የተናቁት በሙሉ እግዚአብሔር በክብር እንደሚያስቀምጣቸው ቅድስት ድንግል ማርያምም ተናግራለች። የተዋረዱትን ከፍ ከፍ አደረጋቸው፣ ባለጠጎችንም ባዶ እጃቸውን ሰደዳቸው ብላ ቅድስት ድንግል ማርያም ቃል በቃል ተናግራለች። ስለዚህ ብዙ ጊዜ ናቃችሁት ሰው በቅድስና ሲመላለስ ስታየው ብዙ አትናደዱ። አይዞኝ እናንተም መሆን ትችላላችሁ ለማለት ፈልጌ ነው።